ፍሬህይወት በ17 ዓመቷ የወለደችውን የቀናት ዕድሜ ያለው ሕፃን ነፃ ለመሆን ስለፈለገች ብቻ የፈጸመችው አሰቃቂ ወንጀል በዛሬው የስለ ሕይወት ፕሮግራማችን ተከታተሉን ስንል ጋበዝናችሁ። በሀገራችን ከሚገኙ ቦታዎች በአንድ መንደር ውስጥ አድጋ በትምህርት ላይ የምትገኘው የ17 ዓመቷ ፍሬህይወት እንደ ዕድሜ እኩዮቿ ቦርቃ ያደገች ተጫውታና ፈንድቃ የኖረች ሲሆን መካከለኛ የትምህርት ውጤት እያገኘች በአግባቡ የምትማር ተማሪ ናት። ለቤተሰቧ ሁለተኛ ልጅ ስትሆን ታላቋ ብቻ ሳይሆን ብቸኛ ወንድሟ ነው። ታዲያ ቤተሰቡ ሴትና ወንድ ልጆቻቸውን በአግባቡ ተግተው ከሚያሳድጉ እናትና አባት ጋር በጥሩ ሁኔታ ኑሯቸውን እየቀጠሉ እያለ ግን የሴት ልጃቸውን ቀልብ የሳበ ይህ ወጣት ከትምህርት ቤት ብቅ አለ። እሱም 17 ዓመቱ ሲሆን ስሙም ዮሲያስ ይባላል። ዮሲያስ በአንድ ትምህርት ቤት ብቻ ሳይሆን አንደኛ ክፍል ከፍሬህይወት ጋር እየተማረ በሚገኝበት ሰዓት ነበር ሁለቱ ተማሪዎች የፍቅር ግንኙነት የጀመሩት። ሁለቱ ያላቸውን ግንኙነት ልብ ያለ አልነበረም። በኋላ ግን ሰዎች መጠርጠርና መንሾካሾክ ሲጀምሩ የፍሬህይወት ታላቅ ወንድም ጆሮ ሲደርስ እህቱን አስጠነቀቀ። ወራት እያለፉ ሲመጡ ግን ብዙ ሰው ዘንድ ወሬው ተባስቶ በወንድሟ አማካኝነት እናትና አባቷ ጋር እንደደረሰ ፍሬህይወትና ዮሲያስ የጀመሩት ፍቅር ቤተሰቦቻቸውን ያስቆጣ ብቻ ሳይሆን ያበሳጭ ነበር። እነሱ ያልተረዱት ግን ፍሬህይወትና ዮሲያስ ፍቅር ከጀመሩ 11 ወር የሆናቸው ሲሆን አሁን ፍሬህይወት የ5 ወር ጽንስ በሆዷ ውስጥ አለ። የ17 ዓመቷ የ11ኛ ክፍል ተማሪ ፍሬህይወት ከ4 ወር በኋላ የልጅ እናት ትሆናለች። ማንም ያልጠረጠረውና ቤተሰቦቿ ያልተረዱት እውነት ከፊት ተጋርጧል። ነገር ግን ከዮሲያስ እንድትለይ ያደረጉት ቤተሰቦቿ ትምህርት ቤት በመቀየር ነበር። በወንድሟ አማካኝነት ወሬውን የሰሙት ቤተሰቦቿ ውለው ሲያድሩ ትምህርት ቤት ቀይረው እፎ ያሉ እንጂ ሚስጥሩን አላወቁም። እርግጥ በየቀኑ የሚገናኙበት ሁኔታ ይቅር እንጂ እነሱ ሁለቱ ግን ሌላ መንገድ ከፍተዋል። ፍሬህይወት የቤት ሰራተኛዋ እየተባበረቻት ቅዳሜ ጠብቆ ወደ ቤታቸው ሰተት ብሎ የሚመጣው ዮሲያስን ደብቃ ቀጥታ ወደ ሰራተኛዋ መኝታ ቤት የምታስገባው ሲሆን ቅዳሜ ቀን የማይውሉት እናትና አባቷ በእነሱ አስተሳሰብ ልጃቸው ፍሬህይወት ከቤት ስለማትወጣ ስጋት የለም። በቤታቸው መጥቶ የሚከናወነውን ያወቀ የለም። የቤት ሰራተኛዋ ያሳደገቻት ብቻ ሳይሆን ከ3 ዓመቷ ጀምሮ የምታውቃት እንደ እናት የምትንከባከባት ሲሆን ወደድኩና ናፈቀኝ ብላ ስታለቅስባት ማባበሏ ሳይበቃ በሰራተኛዋ መተኛ ክፍል ውስጥ ሁለቱን ለብቻ ትታ ለሰዓታት መልቀቋ ግን የሚያስከትለውን ጣጣ አልገመተችም። በኋላ ግን ፍሬህይወት ማርገዟን አልተረዳችም። እያመማት ሲመጣ ግን ቀድማ የተጠራጠረችው ሰራተኛዋ ግራ ተጋባች። ሰራተኛዋ ባየችው ምልክቶች ተጠራጥራ ለማስመርመር ቀን ጠብቀው በአካባቢው ወዳለ ጤና ጣቢያ ስታስመረምራት ነፍሰ ጡር ሆና ተገኘች። ነፍሰ ጡር መሆኗ ብቻ ሳይሆን 5 ወር ሆኗታል። ግን የሚያስገርመው ማንም ሊጠራጠር በማይችል ሁኔታ ውስጥ ያለችው ፍሬህይወት በሰውነቷ ላይ ምንም አይነት ለውጥ የለም። ዮሲያስን ደብቃ ወደ ክፍሏ ስታስገባና ስታስወጣ ይህ ሁሉ ጣጣ ይፈጠራል ብላ ያላሰበችው ሰራተኛ ቀጥላ በሐሳብና በፍርሃት ተናወጠች።
ጠርታ ለዮስያስ ቀጣዩን ቅዳሜ ጠብቃ ነገረችው። የቤት ሰራተኛዋ ያቀደችው ዮስያስ ወደ ቤተሰቦቹ ፍሬዎትን እንዲወስዳ ሲሆን ለቤተሰቦቹ ከነገራቸው በኋላ ግን ጥሩ ምላሽ ያላገኘው ዮስያስ እንኳን በአካል ስልኩንም አጥፍቶ ጠፋ። ግራ የገባት ፍሬዎት ጭራሽ አለሁልሽ ስትላት የነበረችው የቤት ሰራተኛ ለወራዊ እረፍቷ እንደወጣች ሳትመለስ ቀረች። ፍሬዎት የምታደርገው ግራ ሲገባት ግን ወሩ እየገፋ መጥቶ ሰዎች በጥርጣሬ አይን ማየት ሲጀምሩ ቤተሰቧንም ቤታቸውንም ሁሉንም ጥላ ከሰፈሯ ርቃ ጠፋች። ሁኔታዋንም የተረዱት እናትና አባቷ ግልጽ ያለውን እውነት ሲረዱ በአባቷ ውሳኔ መሰረት የራሷ ጉዳይ ብለው ፍሬዎትን ትተው ሕይወት ቀጠለ። ሰው ከቤተ ክርስቲያን አንስቶ ያስጠጋት ፍሬዎት ግን ቀኗ ደርሶ ይገፋ መጣ። የምታናግረውም ሆነ የምታሳውቀው የምታማክረው አጠገቧ ሳይኖር በለጋ ዕድሜዋ ተሰቃየች። መጣዮቹ የርግዝና ቀናት ለእሷ እጅግ ከባድ እንደነበሩ በቃላት ለመግለጽ አዳጋች ነበር። ዮስያስን ማግኘት ፈጽሞ የማይቻል ስለሆነባት ተስፋ ቆርጣለች። አንድ ክፍል ቤት የሰጧት የማያውቋት ሰዎች የሚበላ ሰጧትና አይዞሽ ሲሏት ሁልጊዜ የሚገረሙት ዘመዶቿ እየታሉ ብለው ሲሆን ፍሬዎት ባለችበት ሁኔታ በዘመዶቿም ሆነ በዮስያስ ተስፋ ቆርጣለች። እንዲህ እያለ ግን የመውለጃዋ ቀን ደረሰም። ታዲያ ምጥ ላይ ሆና ሲያባብሏት በርቺ ሲሏት ከቆዩት የሕክምና ባለሙያዎች መካከል ሐኪሙ ግን ያየው ነገር ግራ አጋባው። ሕፃኑ ገና እየተወለደ እያለ በታፏ አፍና ለመግደል ስትሞክር የምጡ ህመም ስቃይ የፈጠረ ሁኔታ የመሰለው ሐኪም ሁኔታውን አስተካክሎ ያለፈ ሲሆን የዛኑ ቀን በሰላም ተገላግላ ነገሮች ተረጋግተው ሳለ በተለመደው ሁኔታ ታካሚዎቹን እየዞረ የሚከታተለው ሐኪም ፍሬዎትና የተለመደው ሕፃን ጋር ሲደርስ ግን ግራ ተጋባ። ፍሬዎት ሕፃኑ ያለበት አልጋ ላይ ወይንም የተኛበት አልጋ ላይ እንግዲህ አራስ ሕፃን ነው፣ ገና የተወለደ ሕፃን ነው። ራሱን ማዳን እንኳን የሚችል አይደለም እና ፎጣ አንስታ ጣል ታረግበታለች እንዲታፈን መተንፈስ እንዳይችል ማለት ነው። በዚህ ሁኔታ ውስጥ ነው እንግዲህ ዶክተር ድንገት ፍሬዎት ወደ ተኛችበት ክፍል የገባው። ሐኪሙ እዚህ ጋር የተጠራጠረው ነገር አለ። ምክንያቱም ለሁለተኛ ጊዜ ነው። የመጀመሪያው ጊዜ አይቷታል። ሁለተኛ ጊዜ ሲሆንበት ልጁ ላይ ጉዳት ልታደርስበት ትችላለች ወይንም አራሱ ልጅ ላይ የሆነ ነገር ታደርገዋለች፣ ትጎዳዋለች ብሎ ስለተጠራጠረ ሊመክራት ነው የወሰነው እንጂ ለሌላ ሰው አሳልፎ ለሕግ አካል ምናምን ሊሰጣት አልፈለገም። ያደረገው ነገር ከመውለድ ጋር ተያይዞ የሚመጣ ይሄ ጭንቀት ስሜት ወይንም የድብርት ስሜት ላይዋ ላይ አድሯል ብሎ ስላሰበ እንደ ማንኛውም ሰው የሙያ ግዴታውን ለመወጣት ያክል ቁጭ አድርጎ አስረዳት እንጂ ለማንም ሰው ሳያሳውቅ ነው ያለፈው። ታዲያ ከሆስፒታል ቤት ይዛ የመጣችው ሕፃን ጡት ታጥበው እንጂ ነገር ዓለም ሁሉ ተደበላልቆባታል። በሩን ዘግታ ሰነበተች። ቀጥሎ ግን ያደረገችው ነገር ማንም ሊገምተው ቀርቶ ሊያስበው አልቻለም። ፍሬዎት ምንድን ነው ያደረገችው? ጭር ባለ ሰዓት እንግዲህ ገና የቀናት ልጅ እያለ ነው አካባቢ ወደሚገኘው ገንዳ ቆሻሻ መጣያ ውስጥ ምንም አይነት ቆሻሻ የሌለበት ቆሻሻ መጣያ ውስጥ ወስዳ ይጣለችው። ምክንያቱም ቆሻሻዎች በተደራረቡ ቁጥር እሱ ልጁ ከስር እየሆነ ነው የሚመጣው። በሚመችበት ማንም ሊደርስለት በማይችል ሁኔታ ወይንም ማንም ሰው ሊያየትና ሊመለከት በማይችል ሁኔታ ጭር ባለ ቦታ ወይንም ጊዜ ሄዳ ነው ልጁን የጣለችው። በጣም የሚያሳዝነው ድንገት እንኳን ሰው ደርሶ ድምፁን ሰምቶ እንዳያድነው እንኳን አፍ ውስጥ ጨርቅ አድርጋለች። ስለዚህ ማንም ሰው ሊያድነው ሊደርስለትም አልቻለም። እንዳልሽው ሰዓቱ መጥፎ ሰዓት ነው። ስለዚህ ሕፃኑ ፖሊስ ባገኘው ሰዓት ህይወቱ አልፎ የሰውነት ቀለሙ ተቀይሮ ነው የተገኘው እና እጅግ በጣም የሚያሳዝን ሁኔታ ነበር ለፖሊስም። ፍሬዎትን ያስጠጉ ሰዎች ሕፃኑን ለቤተሰቦች ሰጥቼ መጣው ብላ ስታበቃ የቀን ስራ መስራትና ከቤት መውጣት ጀመረች። ትንሽ ከሰራች በኋላ አሁንም ቤት ተከራየች። ቤተሰቦቿ ስልክ ደውላ ልምጣ ብትላቸውም ሆነ አስታራቂ ብላ ያሰበችውን ብትልክ በፍጹም
አይኗን እንዳናይ በማለትና እንደማይፈልጓት አረዷት። ከዛ በኋላ ግን ተስፋ ቆርጣ ማንነቷን ይዛ ኑሮን ቀጠለች። ያገኘችውን እየሰራች ቤት ተከራይታ የመንከራተት ሕይወቷ ቀጠለ። አንድ ቀን ግን ሕፃኑ ይገኛል ብላ ያላሰበችው ፍሬህይወት ፖሊስ ዘንድ ቀርባ ስትጠየቅ ሽምጥጥ አድርጋ ካደች። ሕፃኑን ቤተ ክርስቲያን ለማውቃት ሴት ሰጠው ብላ በተደጋጋሚ ተናገረች። ነገር ግን ፖሊስ የሕፃኑን ማንነት ለማጣራት ወደ ተለያዩ ሆስፒታሎች በሄደ ጊዜ ስለ ፍሬህይወት የተናገረው ሐኪም ፍሬህይወት የፈጸመችውን ወንጀል ፖሊስ እንዲደርስበት ከፍተኛው ሚና የተጫወተ ሲሆን ያለምንም ጥርጥር ፖሊስ በተለያዩ ማስረጃዎች ምርመራውን ሲያደርግ ፍሬህይወት የሕፃኑን እናት መሆኗን እርግጠኛ ሲሆን እሷ ግን እውነቱን ፖሊስ እንደደረሰበት ሳትረዳ ከ6 ሰዓት በላይ እውነቱን ደብቃ ብትቆይም ፖሊስ በአግባቡ የተለያዩ ማስረጃዎች ያሳያት ነበር። ቤተ ክርስቲያን አንስተው ያስጠጓት ሰዎች በሰጧት ፎጣ ጠቅልላ የጣለችበት አንደኛው ማስረጃ ፖሊስ በፎቶ ሲያሳያት ብቻ ሳይሆን ጦት ያጠባችው አመጣ የወለደችው ሕፃን ሕይወቱ ማለፉንና በምን ሁኔታ እንደተገኘ በፎቶ ፖሊስ ሲያሳያት ግን ለመካድ አቅም አጣች። እያለቀሰች በጸጸት እውነታውን ተናገረች። ፍሬህይወት ዛሬ ትጸጸት እንጂ የፈሰሰ ውሃ እንዲሉ የሕፃኑን ሕይወት መመለስ አልቻለችም። ታዲያ ፖሊስ ከፍሬህይወት የእምነት ክህደት ቃሏን ከወሰደ በኋላ ክስ ለመመስረት ፋይል ተደራጅቶ ክስ ተመሰረተም። ፍሬህይወት 17 ዓመቷ ቢሆንም በሕግ አግባብ ቅጣቷን ተቀበለች። በሌላ በኩል ተጠያቂ የሆነችው 2 የ17 ዓመት ወጣቶችን እያወቀች ከቤተሰብ እውቅናና ፈቃድ ውጪ አግባብ በሌለ ሁኔታ ላይ እንዲገኙ ስታደርግ የነበረችው የጉድ ቀን ሲመጣ ጥላ የጠፋችው የቤት ሰራተኛም ተገቢውን ቅጣት ተቀብላለች። ምክንያቱም በዛን ጊዜ ፍሬህይወት ቤተሰቦች ስለ ፍቅር ግንኙነታቸው ሰምተው ፍሬህይወትን ትምህርት ቤት ከማስቀየር ባለፈ ከቤት እንዳትወጣ ከፍተኛ ቁጥጥር ሲያደርጉ በእነሱ አስተሳሰብ ሴት ልጃቸውን ከክፉ መጠበቃቸው ነበር። ነገር ግን ፍሬህይወትና ኢዮስያስ ያላሰቡትን ያሳሰበቻቸውና